አባቷ ቁማር አስይዟት ተበልቷል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጥታታለች። 13 ዓመትም ተፈርዶባት ታስራለች። ለኔ እግዚአብሔር ዘግይቶብኛልም ትላለች። እቺ ምስኪን ሴት የእናንተ እርዳታ ስለሚያስፈልጋት ቪዲዮን ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ማርታ በርሄ ትባላለች። አባቷ የመንግስት ሰራተኛ በነበረ ጊዜ ከቤተሰብ ጋር በፍቅር ይኖሩ ነበረ። አባቷ ንግድ ይጀምራል። በጊዜም ገንዘብ መምጣት ጀመረ። 3 ቤት 2 መኪና ብቻ ደህና የሚባል ኑሮ መኖር ጀመሩ። ከዛ በኋላ ግን ወትሮ ደህና ቤተሰቡን ወዳድ የነበረ አባት ቁማር መጫወት፣ መጠጣት፣ ውጭ ማደር፣ ውሽማ መያዝ፣ ልጅና እናትን መሳደብ ጀመረ። ቁማር ሲጫወት ያለውን ሀብት እያጣ መጣ። የቀረችውም የመጀመሪያ የ14 ዓመት ቆንጂዬ ልጁ ነበረችና እሱ በልጁ ባለሀብቱም በገንዘብ ሀብቱን ለማስመለስ ተጫወተ። አሁንም ልጁን በቁማር ተበላ። አባቷ ልጁን ለባለሀብት እንደሚድር ለእናቷ ነግሮ በግድ እናትም ልጅም ሳያምኑ ለባለሀብቱ ይሰጠዋል። የሄደችበት ቤት ሲኦል ሆነባት። እሷ እያየች ከሰራተኛው ጋር አብሮ ግንኙነት ይፈጽማል፣ ይመታታል። በተኛችበትም ረግጦ ከሞት ለትንሽም ተርፋ ታውቃለች። ምርር ቢላትም ጠፍታ ወደ አዲስ አበባ መጣች አጎቷ ጋር። ሲቀበላት መልካም የነበረም አጎቷ ተቀየረ። ሊደፍራት ሞከረ። ባስ ሲልም በማታውቀው ሁኔታ ሐሺሽ እንድታዘዋውር አድርጎ 13 ዓመት ይፈረድባታል። ከ3 ዓመት እስርም በኋላ በምህረት ትለቀቃለች። ለእናቷ ልጅሽ ሞታ